እየሆንክ ነው? ሲጀመር እንደዚህ አይነት ጥያቄ እንድትጠይቀኝ ማን መብቱን ሰጠክ? አልገባኝም። ቆይ እየቀለድሽብኝ ነው እንዴ? ይቅርታ፣ እኔ እዚህ የመጣሁት ለስራ ነው እንጂ ለቀልድ አይደለም። ስለዚህ እንዳንተ ለቀልድ ጊዜ አልተረፈኝም ማለት ነው። ምክንያትሽ ግን ምን እንደሆነ ማወቅ እችላለሁ? የምን ምክንያት? እኔ ላይ እንደዚህ እንድትሆኝብኝ ያደረገሽን ምክንያት ነው። ምን ሆንኩኝ? ቆይ ለምንድን ነው እንደዚህ እየሆንሽብኝ ያለሽው? በፊት እኮ እንደዚህ አልነበርም። ቆይ ነብዩ፣ ሲጀመር እኔ እናንተ ምንድን ነበር? ምንድን ነን? መጀመሪያውንም ይቅርታ አላደረግሽልኝም ነበር ማለት ነው። እና ደግሞ እንዴት ተመለሰ ማለት ነው አይደል? ይኸውልህ እኔ ሰው ከወደድኩኝ ወደድኩኝ ነው፣ ከጠላውም እንደዛው። ይቅርታ አድርጌልሃለሁ ብያለሁ፣ ይቅርታ አድርጌልሃለሁ። እኔ እንዳንተ ነገር መጠምዘዝና ከኋላ ማየት አልችልበትም። ቆይ እንደማፈቅርሽ ስለነገርኩሽ ነው አይደል እንደዚህ የምትሆኝ? ሲጀመር አታፈቅረኝም። ቆይ አንድ ጥያቄ ልጠይቅህ ነብዩ፣ አንተ ማፍቀር የሚችል ልብ ግን አለህ? ጽጌረዳ ተይ እንጂ። ምኑን ልተው? ምኑን ንገረኝ እስኪ። ይህን ያህል የጠላሽኝ ማለት ነው? ከምታስበውና ካሳየው በላይ ነው ያስጠላኸኝ። አየህ ነብዩ፣ እኔ አንተን ሩቡን እንኳን ያክል መጥላት አልችልም። እሺ እናቴ ትሙት ብለሽ ምለሽ እንደ ጠላሽ ነው ንገሪኝ። ከዛ በኋላ ድጋሚ ፊት ለፊትሽ አልቆም። እኔ ለአንተ የህፃን ልጅ ጨዋታ ጊዜ የለኝም፣ ልቀቀኝ። ያን ያህል እኮ አይደለም፣ አንድ ደቂቃ ቢፈጅብሽ እኮ። ነገርኩህ እኮ ጊዜ የለኝም። አሁን ከመንገዴ ዙር በልልኝ። ለምንድን ነገሮችን የምታከሪያቸው እንዴ? በቃ በእናትሽ ምለሽ እንደ ጠላሽ ንገሪኝ። ከዚህ በኋላ ፊት ለፊትሽ አልቆም ማለት ነው። እማዬ ትሙት። እማዬ ትሙት ምን? እማዬ ትሙት ጠልቻለሁ። ሌላ አዲስ ጽጌረዳ ታደርክ ጋሽ? እግዚአብሔር ይመስገን። ስራ መልቀቅ እፈልጋለሁና ሌላ ሰራተኛ እንዲፈልጉ ልነግሮት ነው የመጣሁት። ለምንድን ነው ስራውን መስለቂው? ስለፈለግኩኝ። እኔ ወይም ነብዩ ያስከፋልሽ ነገር አለ እንዴ ሳናውቀው? አዎ በተለይ እርሱ። ይኸውልሽ ጽጌረዳ ገባኛ። ስራህንማ ታውቃለህ፣ እንዴት አይገባህም? አየሽ ጽጌረዳ፣ በእንዲህ አይነት መልኩ ባታውቂው ደስ